ታሪኩ የሚጀምረው በጥቂት ወጣቶች ነው። እነሱም በአንድ ቤት ውስጥ ግብዣ ላይ አንድ ጠረጴዛ ዙሪያ ተቀምጠዋል። በወንበሩ በነበሩ ወጣቶች መካከል ትልቁና ትኩሱ የመወያያ አጀንዳ የነበረው እንዴት አድርገው የሰውነትን ካሎሪ ማቃጠል እንደሚችሉና ሁልጊዜ ሰውነታቸውን ጠብቀው መኖር እንደሚችሉ ነው። በዚህ መካከልም ከእነሱ መካከል አንዷ ስልኳን አውጥታ አንዱ ሞባይል መተግበሪያ ለሁሉም ታሳያለች። ይህም መተግበሪያ ክብደትን ለመቀነስ በጣም ውጤታማና ድንቅ እንደሆነ ትገልጻለች። ይህም ነገር በቦታው ላይ የነበሩ ወጣቶችን ሁሉም ጉጉት ውስጥ ይከታቸዋል። ነገር ግን ከእነሱ መካከል አንዷ ሴት ልጅ ይህንን መተግበሪያ በስልኳ ላይ መፈለግ ስትሞክር በስህተት ተመሳሳይ ስም ያለው ግን ፈጽሞ የተለየ የሆነ ካውንትዳውን የተባለ መተግበሪያ ታገኛለች። የዚህም መተግበሪያ ማብራሪያ መግለጫ ስታነብም መተግበር የማንኛውም ሰው ትክክለኛ የሞት ሰዓት እስከ መጨረሻው ሰከንድ ድረስ አስቀድማ መተንበይ እንደሚችል ትረዳለች። በዚህም ነገር የተሳቡ ወጣቶች ሙሉ ነገሩን ቀድሞ በማድረግ መተግበሪያውን በመተጠቅመው ወደ መጠጥ ጨዋታ ለመቀየር ይወስናሉ። ነገር ግን ኮርኒ የተባለችው ወጣት ልጅ በዚህ ነገር ላይ ፍጹም ፈቃደኛ አልነበረችም። በውስጧም ትልቅ ፍርሃት ነበረባት። ሆኖም ግን በቦታው የነበሩ ጓደኞቿ በሙሉ ነገሩን እንድታደርገው በጣም ሲወተውቷት እና ሲያስገድዷት በመጨረሻም እያመነታች መተግበሪያውን በስልኳ ላይ ወርዳ የስምምነትና የመመሪያ ደንቦችን ትቀበላለች። መተግበሪያውን ከወረደ በኋላ በቡድን ውስጥ የነበሩ ወጣቶች በሙሉ በግምት ከ20 እስከ 70 ዓመት ድረስ የሚደርስ ረጅም የህይወት ዘመን ዕጣ ፈንታ ይደርሳቸዋል። ነገር ግን ኮርኒ ስልኳን ስትመለከት የሚቀራት የህይወት ዘመን 3 ሰዓት ብቻ እንደሆነ ያሳያል። ነገር ግን በቦታው ካሉት ጓደኞቿ መካከል ማንም ቢሆን ይህንን በቁም ነገር የወሰዱ አልነበረም። ሁሉም እንደ ቀልድ በመቁጠር በጨዋታው ህግ መሰረት የተዘጋጀውን ቢራ በሙሉ እሷ እንድትጠጣው ያደርጓታል። ልክ በዚህ ጊዜ የኮርኒ ወንድ ጓደኛ የሆነው ኢቫን ወደ ግብዣው ቦታ ብቅ ይላል። እሷን መጠጡ እንድትጨርስ ያግዛታል። እሱ ራሱ ከመጠን በላይ ከመስከሩ የተነሳ መኪናውን እንኳን ቀጥ አድርጎ መንዳት የማይችልበት ደረጃ ላይ ይደርሳል። በመሆኑም ግብዣው ሙሉ በሙሉ ከተጠናቀቀ በኋላ ኮርኒ እሱን ይዛው ትታው ብቻውን በእግሯም ወደ ቤት ለመጓዝ ትወስናለች። ከመንገድ ላይም ብቻዋን እየተጓዘች ሳለ በካውንትዳውን መተግበሪያ አንድ ሚስጥራዊ መልእክት ይደርሳታል። መልእክቱም የተጠቃሚነት ስምምነትን ህግጋት መጣሷን የሚገልጽ ነበር። በዚህም ጊዜ ኮርኒ በስተጀርባው አንድ ጥቁር ምስል እየተከተላት እንደሆነ ታስተውላለች። ይህም ነገር ይበልጥ ስላስፈራራት የጉዞ ፍጥነቷን በመጨመር በፍጥነት መራመድ ትጀምራለች። ድንገት መተግበሪያው ሌላ አዲስ አስደንጋጭ መልእክት ይልክባታል። መልእክቱም በህይወት ለመኖር የሚቀራት ጊዜ ከ2 ደቂቃ የማይበልጥ መሆኑን የሚገልጽ ነበር። በዚህም ነገር በጣም የደነገጠችና በፍርሃት የተዋጠች ኮርኒ ስልኳን ሙሉ በሙሉ አጥፍታ ወደ ቤቷ እየሮጠች ትገባለች። ራሷን ለማረጋጋትና ከተጋረጠባት ፍርሃት ለማምለጥ በቀጥታ ወደ ገላ መታጠቢያ ክፍል ትሄዳለች። ነገር ግን እዛ ስትደርስ ነገሮች ይበልጥ እንግዳና አስፈሪ መሆን ይጀምራሉ። መታጠቢያውም ክፍል ውስጥ ያለው መጋረጃ በራሱ ሲንቀሳቀስ ሰማለች። ዞር ብላ በመመልከት ስትሞክር ግን አንድ የማይታይና እጅግ የበረታ ኃይል አካሏን አንቆ በመያዝ ወደ መታጠቢያ ክፍል ጣሪያ ላይ ይወረውራታል። አስቀድሞ ማጥፍታ የነበረው የሞባይል ስልኳ በታምራዊ ሁኔታ በራሱ በርቶ መቆጠር ይጀምራል። የካውንት ዳውን ሰዓት በትክክል 0 ሲደርስም ኮርኒ ህይወቷ አልፎ አስክሬኗ ወደ መታጠቢያው ክፍል ወለል ላይ በኃይል ይፈጠፈጣል። በሌላ ቦታ ደግሞ የኢቫን መኪና እጅግ አስከፊ ለሆነ የመኪና አደጋ መጋለጡ እንመለከታለን። ኮርኒ ልትቀመጥበት የነበረው የመኪና የፊት ወንበር በአንድ ትልቅ የዛፍ ግንድ ተወግቶ ሙሉ በሙሉ ወድሞ ነበር። ታሪኩም ቀጥሎ ወደ አንድ ትልቅ ሆስፒታል ይቀየራል። እዛም ኪዩን የተባለች ዶክተር አንድ ወጣት ነርስም ለታካሚው ምግብ ስታድል እና ስራዋን ስታከናውን እንመለከታለን። ከታካሚዎች መካከል አንዱ ከክፍል ውስጥ እንደሌለና እንደጠፋ ስትረዳ አካባቢ ሙሉ በሙሉ መፈለግ ትጀምራለች። በመጨረሻም ታካሚው በሆስፒታል በረንዳ ላይ ብቻውን ተቀምጦ ታገኘዋለች። ይህ ታካሚም ሌላ ማንም ሳይሆን አደጋ ደርሶበት የነበረው ኢቫን ነበር። ኪዩንም ከሷ አጠገብ ተቀምጣ በማግስቱ ላይ የሚደረግለት ከባድ ቀዶ ጥገና ራሱ እንዲያዘጋጅና እንዲረጋጋ ልታጽናናው ትሞክራለች። ሆኖም ግን ኢቫን በሴት ጓደኛው በኮርኒ ላይ የደረሰውን አስፈሪ ሞት ምክንያት አሁንም ቢሆን በትልቅ ስሜት ስብራት እና በፍርሃት ውስጥ ነበር። እሱም ለኪዩን ስለ ካውንትዳውን መተግበሪያ ምንነት በመዘርዘር ያስረዳታል። መተግበሪያውም እሱ በህይወት ለመኖር የሚቀረው ጊዜ 19 ሰዓት ብቻ እንደሆነ እንደተገለጠለት ይነግራታል። እንዲሁም ስለ ሴት ጓደኛው ስለ ኮርኒ አሟሟትና ምን እንደደረሰባት ሁሉ ነገር ያካፍላታል። ኢቫን መተግበሪያውን በሰጠው ጊዜ ገደብ መሰረት በትክክል እንደሚሞት ሙሉ በሙሉ ያምናል። ይህ የሞት ሰዓት ደግሞ ልክ ሆስፒታል ውስጥ ቀዶ ጥገና ከሚደረግለት ሰዓት ጋር ፍጹም የሚገጣጠም ነበር። ሆኖም ግን ኪዩን እነዚህ መሰል ነገሮች ምንም አይነት እምነት ስላልነበራት ሁሉ ሁኔታ እንደሚጠናቀቅና ምንም የሚፈጠር ነገር እንደሌለ በመንገድ ልታሳምነው ትሞክራለች። ወደ ስራዋ እየተመለሰች ሳለ ከሆስፒታሉ ከፍተኛ ነርሶች መካከል አንዷ የሆነችው ኤሚን መንገድ ላይ ታገኛታለች። ኤሚን ኪዩን አብራት እንድትሄድ ጠይቃታለች። የሆስፒታሉ ሰራተኞች በሙሉ ተሰብስበው በአንድ ትልቅ ኬክ ሰርፕራይዝ ያደርጓታል። ምክንያቱም ኪዩን ሁሉንም ፈተናዎች አልፋ አሁን ሙሉ በሙሉ እውቅና ያገኘችበት
የተመዘገበችበትና የተመዘገበችበት ባለሙያ ነርስ ሆና ነበር። በኋላም ላይ ኪዮንም በስልኳ ላይ አንድ አደገኛ መልእክት ይደርሳታል። ይህም መልእክትም ስለ ካውንትዳውን መተግበሪያ የሚገልጽ ማስታወቂያ ነበር። እሷም ስለ ነገሩ ብዙም ሳታስብበትና ያለምንም ማመንታት መተግበሪያውን በስልኳ ላይ ወርዳ የደንብና መመሪያዎችን ትቀበላለች። መተግበሪያው የሷ ህይወት ዘመን የሚቀረው 2 ቀናት ብቻ እንደሆነ ሲያሳያት ኪዮን ነገሩን እንደ ቀልድና እንደ ዋዛ በመቁጠር ትተዋለች። ወደ ሆስፒታሉ ሊፍት ውስጥ ስትገባም ከሆስፒታሉ ከፍተኛ ዶክተሮች መካከል አንዱ የሆነው ዶክተር ሰሊቫን ወደ እሷ በመጠጋት ፍቅር በመስራትና ሊለክፋት ይሞክራል። ሆኖም ግን ኪዮን ያለምንም ፍርሃት እሱን በጥብቅና በባህሪ በሌለው ሁኔታ ውድቅ አድርገው ከዛ ቦታ ትወጣለች። በዛም ምሽት ኪዮን የነርሲንግ ሰነዶችን ፎርሞችን ሞልታ ለማጠናቀቅ ትቸገራለች። በመሆኑም አንድ ጓደኛዋ ደውላ እርዳታ ትጠይቃታለች። የጓደኛ ፎርም ሙሉ በሙሉ ለመሙላት እርሷ የወሊድ ምስክር ወረቀት እንደሚያስፈልጋት ትነግራታለች። ታሪኩን በመቀጠልም ኪዮን የወሊድ ምስክር ወረቀቷን ለማምጣት ወደ ወላጆቿ ቤት ስትሄድ ያሳየናል። በቤቷ ውስጥም ለጥቂት ጊዜያት ያህል ስትፈልግ ከቆየች በኋላ በመጨረሻ የሰነድ ወረቀቱን በሞተችው እናቷ ክፍል ውስጥ ታገኛለች። ልክ በዚህን ጊዜ ኪዮን በክፍሉ ውስጥ ካለው የልብስ ማስቀመጫ ሳጥን ውስጥ አንድ ድንገተኛ እንግዳ ድምፅ ሰማለች። ምን እንደሆነ ለማረጋገጥ ሄዳ ሳጥኑን ስትከፍተው ታናሽ እህቷ ጆርዳን ከወንድ ጓደኛዋ ጋር እዛ ውስጥ ተደብቃ ታገኛቸዋለች። ልጁ ኪዮንን ሲያይ ወዲያውኑ ቤቱን ጥሎ ይወጣል። ኪዮን ግን በዓይኗ ባየችው ነገር የተነሳ ሙሉ በሙሉ በድንጋጤ ውስጥ ቀራለች። ሆኖም ግን ጆርዳን ያሳለፈችው የፍቅር ጊዜ በመቋረጡ የተነሳ እህቷ ላይ በጣም ትቆጣለች። ታቸው ከሞተች በኋላ እንኳን ኪዮን ሁልጊዜ ከነሱ ርቃ እንደምትኖርና ስለነሱ ጊዜ እንደማትሰጥ በመግለጽ በከፍተኛ ድምጽ ሾባታለች። ጆርዳንም ክፍሉን ጥላ ከወጣች በኋላም የኪዮን አባት ወደ ክፍሉ በመግባት ሰላም ይሰጣታል። እሱም ኪዮን በትርፍ ጊዜዋ መታ የእናቷን መቃብር ለመጎብኘት ፍላጎት እንዳላት ጠይቃታል። እሷም በዚህ ሀሳብ ትስማማለች። በማግስቱ ጠዋት ሆስፒታሉ ወደ ኢቫን ቀዶ ጥገና ዝግጅት እየተደረገለት ነበር። ነገር ግን መተግበሪያው የሚቀረው 3 ደቂቃ ብቻ እንደሆነ ስለሚያውቅ ቀዶ ጥገናውን ለማድረግ ፈጽሞ ፈቃደኛ አልነበረም። በመሆኑም የቀዶ ጥገና ክፍሉን ጥሎ በድብቅ ይወጣል። ነገር ግን ልክ በዚያውኑ ሰከንድ መተግበሪያው የተጠቃሚነት ህግ ስምምነት መጣሱን የሚገልጽ መልእክት ይልክበታል። ቀጥሎም ባለው ሰከንድም ኢቫን በግድግዳው ላይ ባለው መስታወት ውስጥ በስተጀርባው አንድ ረጅም ጥቁር ምስል ቆሞ ይመለከታል። ነገር ግን ዞር ብሎ በተጨባጭ ሲመለከት ማንም ሰው በቦታው አልነበረም። ይህንን አስፈሪና ገዳይ ጥቁር ምስል ወደ አንድ ጨለማ የደረጃ መውረጃ ቦታ ይከተለዋል። ኢቫን በስልኩ ላይ ያለውን የእጅ ባትሪ በመጠቀም በፍርሃትና በድንጋጤ ውስጥ ሆኖ በጨለማ ውስጥ መንገዱን ለመፈለግ ይሞክራል። ቀና ብሎ ወደ ላይ ሲመለከትም ግን ድንገት የኮርኔል ልብስ የለበሰ አስፈሪ ምስል ከፊቱ ይጋረጣል። ምስሉም የኢቫንን በኃይል አንቆ በመያዝ በደረጃው ወደታች ይወረውራል። ልክ ካውንትዳውን ሰዓት 0 ሲገባ ህይወቱ ወዲያውኑ ያልፋል። ከጥቂት ጊዜያት በኋላም ኪዮን ወደ ስራ ትመጣለች። እዛም ከፍተኛ ነርስ የሆነችው ኤሚ ስለደረሰው አሰቃቂ ክስተት ትነግራታለች። ይህ መርዶ ኪዮንን በጣም ያናውጣታል። ስለ ነገሩ ይበልጥ መረጃ ለማግኘት ስትል የኢቫንን ስልክ በድብቅ ትሰርቃለች። ነገር ግን በስልኩ ለመክፈት የእሱ የጣት አሻራ እንደሚያስፈልግ ትረዳለች። ሌላ ምንም አይነት አማራጭ ስላልነበራት ኪዮን በቀጥታ ወደ ሆስፒታሉ ሬሳ ክፍል ታመራለች። እዚያም የኢቫንን ጣት በመጠቀም ስልኩን ለመክፈት ብትሞክርም ሊሳካላት አልቻለም። በመሆኑም የኢቫንን አይኖቹን በግድ በመክፈት የፊት ገጽታውን በመጠቀም በመጨረሻም ስልኩን መክፈት ትችላለች። ኪዮን በኢቫን ስልክ ውስጥ ያሉት መረጃዎችን ስትመለከት የካውንትዳውን ሰዓት በትክክል 0 ላይ ደርሶ ትመለከታለች። በኋላም ላይ ኪዮን የራሷን መተግበሪያ ስትመለከት የእርሷ ሞት ሰዓት ልክ ከአባቷና ከእናቷ ጆርዳን ጋር በመሆን የእናቷን መቃብር ለመጎብኘት ከተቀጠረችበት ሰዓት ጋር ፍጹም አንድ አይነት መሆኑን ትገነዘባለች። በመሆኑ ወዲያውኑ ለአባቷ በመደወል የነበራቸውን የጉዞ እቅድ ሙሉ በሙሉ ትሰርዛለች። ልክ እንደተጠበቀ ሁሉ መተግበሪያው የሷን ስምምነት ደንቡን መጣሷን የሚገልጽ መልእክት ይልክባታል። በድንገትም ኪዮን በክፍሉ ውስጥ አንድ ጥቁር ምስል ትመለከታለች። ነገር ግን ለጥቂት ጊዜ ደንግጣ ስትመለከት የመጣው ሰው ዶክተር ሰሊቫን መሆኑን ስታውቅ ትረጋጋለች። እሱም የመጣው በአንድ ታካሚ ጉዳይ ላይ የእሷን እርዳታ ለመጠየቅ ነበር። በዚያው ምሽትም ኪዮን ይህን መተግበሪያ ከስልኳ ላይ ሙሉ በሙሉ ለማጥፋት የቻለችውን ያህል ብትሞክርም ምንም አይነት ውጤት ታገኝ አልቻለችም። በመሆኑም ስለ ጉዳዩ መፍትሄ ለማግኘት ኢንተርኔት መፈለግ ትጀምራለች። እናም ስለ ካውንትዳውን መተግበሪያ ተመሳሳይ ችግር የደረሰባቸው የተለያዩ ሰዎችን ታሪኮችን ታነባለች። ይህ ነገርም የሷን ስጋትና ጭንቀት ይበልጥ ጨምሯል። ለመተኛት በምትዘጋጅበት ጊዜ ድንገት የኢቫን አስክሬን በአልጋው ላይ እንደተኛ አድርጋ ትመለከታለች። በዚህ ነገር ሙሉ በሙሉ የተሰለቸችውና በፍርሃት የተሞላችው ኪዮን ስልኳን ወደ መሬት ወርውራ ሙሉ በሙሉ እንድትሰብረው ታደርጋለች። ነገር ግን ስልኩ ሙሉ በሙሉ ቢሰባበርም በስክሪኑ ላይ የካውንትዳውን ሰዓት አሁንም ድረስ በግልጽ እየቆጠረ ነበር። ይህ ነገር ኪዮንን በከፍተኛ ሁኔታ ስላስፈራት ከቤት ወጥታ ወደ መኪናዋ ትሄዳለች። እዛም መኪናዋ ውስጥም እንደተኛች ይነጋል። ማለዳ ላይ እህቷ ጆርዳን መታ ከእንቅልፏ ትቀሰቅሳለች። ሁለቱንም አብረው ወደ ኪዮን አፓርታማ ያመራሉ።
ጆርዳን ከእህቷ ጋር ጥቂት ጊዜ ለማሳለፍ ብትፈልግም ኪዮን ግን በአሁኑ ሰዓት ከእሷ ጋር መሆን ለአደጋ እንደሚያጋልጥና ሰላማዊ እንዳልሆነ በመግለጽ ፈቃደኛ ሳትሆን ትቀራለች። በዚህን ጊዜ ጆርዳን በከፍተኛ ቁጣ ቤቱን ጥላ ትወጣለች። በኋላም ላይ ኪዮን ወደ አንድ ኤሌክትሮኒክስ እቃዎች መሸጫ ሱቅ በመሄድ አንዲት ስልክ ትገዛለች። አዲስ ስልኳ ላይ የመተግበሪያ እንደሌለ ስታረጋግጥ ትልቅ እፎይታ ይሰማታል። ሆኖም ግን ሱቁን ጥላ ልትወጣ ስትል በአዲሱ ስልኳ ላይ ካውንትዳውን መተግበሪያ መልእክት ይደርሳታል። ኪዮን በከፍተኛ ድንጋጤ ውስጥ ሆና የሱቁን ባለቤት መተግበሪያው እንዲያጠፋላት ብትለምነው እሱ ግን ይህን ማድረግ በፍጹም እንደማይችል ነግራታል። በነገሩ ተስፋ የቆረጠችው ኪዮን ወደ መኪና ውስጥ ትገባለች። በዚህን ጊዜ በሱቅ ውስጥ የነበረው ማት የተባለ ሌላ ደንበኛ ስለመተግበሪያው ምንነት የሱቁን ባለቤት ይጠይቀዋል። ይህ በእንዲህ እንዳለ ኪዮን መኪና እየነዳች ሳለ የአስፈሪ ጥቁር ምስል በድንገት ከፊቷ ይጋረጣል። በዚህን ጊዜ መኪናዋን መቆጣጠር አቅቷት ከሌላ መኪና ጋር በኃይል ትጋጫለች። የታጋጨችው መኪና ባለቤት በከፍተኛ ቁጣ መጥቶ ሊደበድባት ሲል ማት በድንገት እዚያ ቦታ ላይ ደርሶ ከጥቃት ያድናታል። እሱም በተመሳሳይ በዚህ በካውንትዳውን መተግበሪያ ምክንያት ህይወቱ አደጋ መጋለጡና እየተሰቃየ እንደሆነ ይገልጽላታል። ለጉዳዩ በሰፊው ለመወያየት ሁለቱም ወደ አንድ ባር ውስጥ ይገባሉ። መተግበሪያው መጀመሪያ ሲወርድ የሚመጣውን የስምምነት ደንብ እንዴት ማንበብ እንደሚችሉ መንገድ ይፈልጋሉ። ይህ ደንብም የሚመጣው መተግበሪያ አዲስ በንጽህና ሲጫን ብቻ መሆኑን ስለተረዱ ማት በአቅራቢያው የነበረውን አንድ የሰከረ ሰው አሳምኖ መተግበሪያውን በስልኩ ላይ እንዲጭነው ያደርጋል። ልጁ መተግበሪያውን አውርዶ በስምምነት ገጹ ላይ ሲደርስ ኪዮን ደንቦችን በከፍተኛ ትኩረት ማንበብ ትጀምራለች። ደንቡ ላይም ማንኛውም ተጫዋች የተሰጠውን ዕጣ ፈንታ ያለምንም ቅድመ ሁኔታ መቀበል አለበት። ዕጣ ፈንታውን ለመቀየር መሞከር ህጉን ማፍረስ ነው የሚል ከባድ ማስጠንቀቂያ ሰፍሮ ነበር። ይህ አስፈሪ ማስጠንቀቂያ ቢኖርም የሰከረው ልጁ ያለምንም ማመንታት ደንቡን ይቀበላል። በቦታው የነበሩ ሰዎችም ሁሉም በሚያስደንቅ ሁኔታ የእሱ የካውንትዳውን ሰዓት 39 ዓመት የሚደርስ ረጅም ዕድሜ ያሳየዋል። ይህ በእንዲህ እንዳለ ነገሩ የአጋንንትና የርኩሳን መናፍስት ጋር የተያያዘ መሆኑን በመጠራጠር ኪዮንና ማት ወደ ሆስፒታል መመለስ እዚያው የሚገኘው የሃይማኖት አባት ቄስ ያማክራሉ። ሆኖም ግን አባቱ በዚህ ረገድ እሱ በቂ እውቀት እንደሌለው በመግለጽ በዚህ ጉዳይ ላይ ይበልጥ እውቀትና ብቃት ወዳለው ሌላ ሰው እንዲሄዱ አድራሻ ወረቀት ይሰጣቸዋል። እነሱም ከቦታው ሊወጡ ሲሉ ኪዮን በከፍተኛ ነርስ ኤሚ ትጠራለች። ማት ደግሞ ወደ መታጠቢያ ክፍል ያመራል። እዛም በመታጠቢያ ክፍሉ ሳጥን ስር አንድ በባዶ እግሩ የቆመ ትንሽዬ ልጅ ይመለከታል። ነገር ግን መጀመሪያ ላይ ነገሩ ብዙም ትኩረት አልሰጠውም ነበር። በኋላ ላይ ማት እጁን እየታጠበ ሳለ የአንድ ሰው የለቅሶ ድምጽ ይሰማል። ምን እንደሆነ ለማረጋገጥ ሄዶ ሲመለከት ያስቀድሞ ያየው ትንሽ ልጅ በመታጠቢያ ክፍሎች ግድግዳ መካከል ምንም ነገር እንደሌለ ሁሉም በቀጥታ እያለፈ ሲራመድ ይመለከታል። ወዲያውኑ በክፍል ውስጥ ያለው መብራት ሙሉ በሙሉ ይጠፋል። አንድ ሚስጥራዊና አስፈሪ ፍጡር ከበስተጀርባው መጥቶ በኃይል ያጠቃዋል። ማትም ለህይወቱ ሲል ከፍጡሩ ጋር ከባድ ትግል ያደርጋል። ነገር ግን በሚቀጥለው ሰከንድ መብራቱ ሲበራ የአስፈሪ ፍጡር በቦታው አልነበረም። በሌላ በኩል ኪዮን ሆስፒታሉ የሰው ኃይል አስተዳደር እና ከዶክተር ሰሊቫን ጋር በአንድ ስብሰባ ላይ ተቀምጣ ነበር። ያ ባለጌ ዶክተር ለሆስፒታሉ አስተዳደር የውሸት መረጃ በመስጠት ኪዮንን ሁልጊዜ በስራ ቦታ ላይ ጥቃት እንደምትፈጽምበት አድርጎ ከሷት ነበር። ኪዮን ስም ራሷን ንጹህ መሆኗን ለማስረዳት ብትሞክርም ያስተዳደረው ክፍል ግን ያለምንም ደሞዝ ለተወሰነ ጊዜ ከስራ እንድትታገድ ይወስንባታል። በዚህም ነገር በጣም የተናደደችው ኪዮን ስም ክፍሉን ጥላ ትወጣለች። መንገድ ላይም በደረሰበት ጥቃት አሁንም ድረስ እየተንቀጠቀጠ የነበረው ማትን ታገኘዋለች። ከጥቂት ጊዜ በኋላ ሁለቱም በአድራሻው መሰረት ወደ አንድ ጥንታዊ ቤተክርስቲያን ለመሄድ የሃይማኖት አባቱን ያገኘዋል። ታሪካቸው ሙሉ በሙሉ ካዳመጡ በኋላ አባቱም ከብዙ ዓመት በፊት አንድ ተመሳሳይ አጋንንት መንፈስ በአንድ መንደር ውስጥ በሰዎች ላይ ከባድ ጥቃት ያደርስ እንደነበር ያስታውሳሉ። ሆኖም ግን የዚያ መንደር ሰዎች ሙሉ በሙሉ በአንድነት በመነሳት የዚያን ሰይጣን ደካማ ጎን ካጠኑ በኋላ ሙሉ በሙሉ ሊደመስሱት እንደሻሉ ይነግራቸዋል። አሁንም ቢሆን ይህንን መተግበሪያ እንዴት እንደሚሰራ ይበልጥ ለመረዳት እንዲችሉ ኪዮንስና ማት ይህንን መተግበሪያ ሊጠልፍ የሚችል የተካነ ሰው እንደሚፈልጉ ያማክራቸዋል። በሚቀጥለው ትዕይንትም ሁለቱም ወደዛ አስቀድሞ ወደሄዱበት የሞባይል ሱቅ በመመለስ የሱቁን ባለቤት ለእርዳታ ይጠይቁታል። ባለቤቱ መጀመሪያ ላይ ነገሩ እንደ ቀልድ ቢቆጥረውም እሱ ግን ከፍተኛ ገንዘብ ክፍያ ሲያቀርቡለት በሀሳቡ ተስማምቶ ስራውን ይጀምራል። በኋላ ላይ የሱቁ ባለቤት መተግበሪያው ሙሉ በሙሉ በመጥለፍ ሚስጥራዊ ኮዶችን ማውጣት ይጀምራል። እነዚህ ኮዶች በላቲን ቋንቋ የተጻፉ ነበሩ። እንዲሁም በመተግበሪያው ውስጥ ያሉትን ሁሉም ተጠቃሚዎች የሞት ሰዓት በማግኘት የእነሱን መረጃ በመቀየር የህይወት ዘመናቸው እንዲረዝም ያደርጋል። በዚህም መካከል የሚገርመው ነገር ኪዮን ታናሽ እህት ጆርናል ስም እዛ ዝርዝር ውስጥ ተገኝቶ ነበር። ይህ ማለት እሷን በድብቅ መተግበሪያውን አውርደው ነበር ማለት ነው። ይህ የጠለፋ ስራ በተሳካ ሁኔታ ከተጠናቀቀ በኋላ ኪዮን በዛ ምሽት ብቻዋን ለመሆን በጣም ፈርታ ስለነበር ማትን ወደ ቤት ይዘው ትሄዳለች። ሁለቱም ስለ ህይወት ጥቂት ካወሩ በኋላ ወዲያውኑ እንቅልፍ ይወስዳቸዋል። በእኩለ ሌሊት ኪዮን ከክፍሉ ውጭ አንድ እንግዳ ድምጽ በመስማቷ ድንገት ከእንቅልፏ ትባንናለች። ልታረጋግጥ ስትል ግን ማት ከክፍሉ ውጭ ቆሞ ታየዋለች። ይህ ማለት በአልጋው ላይ ያለው ከሷ አጠገብ ተኝቶ የነበረው ሰው ማት ሳይሆን የአስፈሪ ሰይጣን ነው።
ኪዮን በከፍተኛ ድምጽ ጮህ ማት ወደ ክፍሉ ገብቶ የአልጋውን አንሶላ ሲያነሳው ሰይጣኑ ወዲያውኑ ይሰወራል። ነገር ግን በሚያሳዝን ሁኔታ የሁለቱም የማትና የኪዮን የካውንትዳውን ሰዓት እንደገና ወደ ቀድሞ አስፈሪ ቁጥር ተመልሶ ነበር። በሌላኛው ቦታ ደግሞ ጆርዳን በሌላ ክፍሉ ስልኳ ሲጠራ ሰምታ ልታመጣ ትሄዳለች። የስልኳን የካውንትዳውን ሰዓት ስትመለከት ድንገት በክፍሉ ውስጥ ያሉ መብራቶች ሙሉ በሙሉ መብረቅረቅ ይጀምራሉ። የሞተችው እናቷ ስሟን እየጠራች ስታወራ ትሰማለች። በቀጣይ ሰከንድ እናቷ በአስፈሪ ሁኔታ ከፊቷ ድንገት ብቅ ትላለች። ጆርዳን በድንጋጤ ልቧ ሊቆም ምንም ያህል አልቀረውም ነበር። ለህይወቷ ስትል በከፍተኛ ፍርሃት እየሮጠች ከቤት ትወጣለች። እንደ እድል ሆኖም ግን ኪዮንና ማት ልክ በሰዓቱ እዛ ቦታ ደርሰው ከጥቃት ያድኗታል። ከዚህ ክስተት በኋላ ሶስቱም በአንድነት ወደ ሃይማኖት አባት ዘንድ ያመራሉ። አባትየው ከመተግበሪያው ኮድ በመነሳት በእነሱ ላይ አንድ ትልቅ መርገምት እንደተጫነባቸው ያብራራላቸዋል። ይህ እርግማንም ሙሉ በሙሉ ለመስበር ሁለት አማራጮች ብቻ እንዳሉ ይነግራቸዋል። አንደኛው አማራጭ መተግበሪያ ያለው ሰው ከተሰጠው የሞት ሰዓት በፊት ቀድሞ መሞት አለበት፣ ወይም ደግሞ ሁለተኛው አማራጭ ከተሰጠው የሞት ሰዓት በላይ በህይወት መቆየት አለበት። እነሱም እንደተጠበቀው ሁለተኛውን አማራጭ ይመርጣሉ። አባቱም እነሱን ለመርዳት ፈቃደኛ ይሆናሉ። እሱም ጥቂት በመውሰድ በጸሎት ባርከው በኋላ አጋንንትን ጥቃት እንዲጠብቁ የሚያደርግ አንድ የተቀደሰ ክብ መስመር በመሬት ላይ ይሰራል። ይህ የጸሎት ስነ ስርዓት ሙሉ በሙሉ ከተጠናቀቀ በኋላ ማት ስልኩን ሲመለከት የሚቀረው ጊዜ 2 ደቂቃ ብቻ እንደሆነ ይረዳል። በመሆኑም ለብቻው ጥቂት ለመረጋጋት ወደ ጎን ይላል። ኪዮንም እሱ ልታጽናናው አብረው ትሄዳለች። በመጨረሻም ሁለቱም በከፍተኛ ስሜት ውስጥ ሆነው ይሳሳማሉ። ልክ በዚህን ጊዜ በድንገት የቤቱ መብራቶች ሙሉ በሙሉ ይጠፋሉ። ሁሉም በፍጥነት ሮጠው ወደ ተቀደሰው የጨው ክብ መስመር ውስጥ ይገባሉ። የአስፈሪ ሰይጣን ወዲያውኑ ከክፍሉ ውስጥ ብቅ ይላል። ነገር ግን አስቀድሞ እንደተቀደው ሁሉ ወደ ተቀደሰው ክብ መስመር መግባት አልቻለም ነበር። ድንገት የማት ስልክ በከፍተኛ ድምጽ መጮህ ይጀምራል። ማትም የሞተው ወንድሙ ምስል በአይነ ህሊናው ማየት ይጀምራል። ያ የወንድሙ ምስል የተለያየ መንገድ እያታለለ በክብ መስመሩ እንዲወጣ ያደርገዋል። ሰይጣኑ ማትም መስመሩን ጥሎ እንዲወጣ ወዲያውኑ በኃይል ጎትቶት ከህንጻው ውጭ ይወስደዋል። ኪዮንም እሱን ለማዳን በስተጀርባው ትሮጣለች። ነገር ግን ሁለቱም ውጭ ላይ ሲገናኙ ማት በድንገት በመጣ መኪና ተገጭቶ ህይወቱ ወዲያውኑ ያልፋል። በዚህም ነገር በጣም ያዘነችና ተስፋ የቆረጠችው ኪዮን ወደ ቤት ስትመለስ እህቷ ጆርዳን አካሏ ተቆርጦ በከፍተኛ ሁኔታ እየደማች ታገኘዋለች። በመሆኑም ያለምንም ማመንታት ጆርዳንን በፍጥነት ወደ ሆስፒታል ይዛት ትሄዳለች። እዚያም ኪዮን ሌላኛው የስራ ባልደረባዋ ነርስ ታገኛታለች። እሷም በተመሳሳይ በዶክተር ሰሊቫን የወሲብ ጥቃት እንደደረሰባትና እየተሰቃየች እንደሆነ ትነግራታለች። እሷም ይህ ባለጌ ዶክተር ይህንን አሰቃቂ ሁኔታ የሚገድለው ሰው ቢገኝ እሷ ትልቅ ምኞት እንደሆነ ትገልጻለች። ይህ ንግግር የሰማችው ኪዮን በአእምሮዋ ውስጥ አንድ ድንቅና ታላቅ ሀሳብ ይመጣላታል። ይህ ዶክተር ሰሊቫን እሱ ራሱ መተግበሪያውን በስልኩ ላይ ስላለው እሱም ከተሰጠው የሞት ሰዓት በፊት ቀድማ በመግደል እርግማኑን ለመስበር ታቅዳለች። በኋላም ኪዮን ዶክተሩን በቢሮ ውስጥ በተለያየ መንገድ በማማለል ወደ ሆስፒታሉ የተዘጋውና ሰው ወደሌለበት ክፍል እንዲከተላት ታደርገዋለች። ዶክተር ሰሊቫን በእሷ ወጥመድ ውስጥ ከገባ በኋላ ኪዮን ከፍተኛ መጠን ያለው መርፌ ልትወገው ትሞክራለች። ነገር ግን ልክ በዚያን ጊዜ ጆርዳን እህቷ እየፈለገች እዚያው ክፍል ውስጥ ትገባለች። በድንገት ያስፈሪ ሰይጣን ዶክተሩ ቀድሞ እንዳይሞት ለመከላከል ሰሊቫንን በኃይል ጎትቶ ይወስደዋል። ኪዮን እሱን ለመከተል ስትሮጥ ጆርዳን ስልኳን ስትመለከት በህይወት ለመኖር የሚቀራት ጊዜ 2 ደቂቃ ብቻ እንደሆነ ታያለች። በዚህም መካከል ኪዮን ዶክተሩን አግኝተው ልታጠቀው ስትል ሰይጣኑን በኃይል ወደ ጎን በመወርወር ዶክተሩ እንዲያመልጥ ያደርገዋል። ከጥቂት ጊዜ በኋላ ሰይጣኑ ጆርዳን ሊገላት በኃይል ማሳደድ ይጀምራል። የእርሷ ሰዓት ሙሉ በሙሉ ሲያልቅ ጥቂት ሰከንዶች ሲቀሩት ኪዮን መርፌውን በራሷ አካል ላይ ደቅና ሰይጣኑ ፊት ትቆማለች። ሰይጣኑም የሞተች እናቷን ምስል በመምሰል ሊያታልላትና ሊያስቆማት ይሞክር። ኪዮን ግን ለምንም ነገር ሳትበገር በድፍረት መርፌውን በራሷ አካል ላይ ሙሉ በሙሉ ትወጋለች። ከተሰጣት የካውንትዳውን ሰዓት በፊት ቀድማ በራሷ ፈቃድ በመሞቷ ምክንያት በመተግበሪያው ህግ መሰረት እርግማኑ ሙሉ በሙሉ ይሰበራል። የአስፈሪ ሰይጣን ወዲያውኑ ተደምስሶ ይሰወራል። በዚህም ጊዜ ጆርዳን ወደ እህቷ አስክሬን እየሮጠች ትመጣለች። በሚያስደንቅ ሁኔታ በኪዮን እጅ ላይ አንድ መድኃኒት ስም ተጽፎ ትመለከታለች። ከኪሷ ውስጥም ሌላ መርፌ ታገኛለች። ያለምንም ማመንታት ጆርዳንን ያንን መርፌ ከኪዮን አካል ላይ ስትወገው ኪዮን በታምራዊ ሁኔታ እንደገና ወደ ህይወት ትመለሳለች። ታሪኩን በመቀጠል ከጥቂት ጊዜ በኋላ ያለውን የወደፊት ህይወት ያሳየናል። እዛም ኪዮን ጆርዳንና አባታቸውን በአንድነት በመሆን የእናታቸውን መቃብር በጥሩ ሁኔታ ሲጎበኙ ክብራቸውን ሲገልጹ እንመለከታለን። ነገር ግን ፊልሙ ሙሉ በሙሉ የሚያበቃው የመጨረሻ ቅጽበት በኪዮን ስልክ ላይ አንድ ድንገተኛ መልእክት ይደርሳታል። መልእክቱም አዲሱና የተሻሻለው የካውንትዳውን መተግበሪያ አፕሊኬሽን በስልኮ ላይ በተሳካ ሁኔታ ተጭኗል የሚል አስገራሚ ማስታወቂያ ነበር። ታሪኩም የሰው ልጅ ጣፈንታና የዚህ አስፈሪ ቴክኖሎጂ እርግማን ገና ሙሉ በሙሉ እንዳልተቋጨ በማሳየት እዚህ ጋር ይጠናቀቃል። ውድ የሙሌ ሲኒማ ቤተሰቦች ፊልሙ ይህን ይመስል ነበር። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። በሌላ ምርጥ ፊልም እስከምንገናኝ ድረስ ሰላም ቆዩ።